ሰላም እንዴት ናችሁ? የሆፕ ኤድናን ቤተሰቦች ሁላማን ነው ወይ? ጠፍተናልኛ በጣም የጠፋን አስቸግረናችኋል እናውቃለን። ዛሬ እንጂ ይላችሁ መጣሁ ሰርፕራይዝ ላደርጋችሁ እናንተንም አባትንም ዛሬ ይዣችሁ የምሄደው ቦታ አባት አያውቅም። እንግዲህ የራሴን ቢዝነስ ልጀምር ነው። ሂንት ልስጣችሁ ትንሽ የራሴን ቢዝነስ ልጀምር ነውና እንግዲህ እሱን አስመልክቶ ነው የዛሬ ውሏችን የሚሆነው። ስለዚህ አብራችሁ ነው አሉ ይሄ ቪዲዮ ለእናንተ ይጠቅማል ብዬ አስባለሁ። እና ደግሞ ጭር ብሏል ምንድነው ላይክ ሰብስክራይብ እና ሼር አድርጉ። እንወዳችኋለን። አብራችሁ ነው አሉ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ሁሉ ከኛ ጋር እንግዲህ ዝናብ ነው፣ በጣም ይበርዳል። የወንድሜ እንትን አለ እሱ ልለብስ አንቺ ሌላ አስቀምጪ፣ እግዚአብሔርን አስቀምጪ ሊዲያ ልጋቂ እግዚአብሔር ለካሜራው በቃ ኦኬ። አንዴ ለካሜራ አይደለሰው ካሜራ ናኒ ከት ናኒ እግዚአብሔር አይደለ ካሜራው የቤት አበላችሁን ውጪ እና ወንድሜ በጣም ጥሩ ሰው ነው። አሁን በረደሽ ብሎ ነው ይሄን አውልቆ የሰጠኝ። በእውነት ወንድሜ መኪናው ላቆሞ ዘወትር ካይኔ ማጠፋው መከት እግዚአብሔር ንብረቴ እንዳነከኝ ምን ተሰማሽ? እባክሽ ብሩ ተስፋ ማጋም የለውም። ተጥዬ ነው እንዳገኛችሁኝ። ቆይ ቤት እንዴት አወቅሽ? ወይልዚ ምን ትያለሽ? አይወደኝም በቃ ተው፣ የራሱ ጉዳይ። የሚያውቃት ሰው የለም። ወይልዚ የሊዱ እህት ናት። ሰላም ባያችሁ። ሰላም ባያችሁ። ያገሬ ልጅ ነች። የድሬ ልጅ ናት። የድሬ ናት። የት ነሽ? የት ነሽ? ሞዲላ ያሁን ድሬዳዋ ነው። ያው ነው የሚያዘው። ኧረ የበፊቱ ከሌለ አይኖርም። ያሁኑ የኋላው ከሌለ የለም የፊቱ። አሁን በዚህ ጭንቅላት ነው ከኔ ጋር ቤተሰብ ነን የምትይው። ሰላም እንዴት ናችሁ? እንዴት ነሽ? እንኳን ደህና መጣችሁ። እንኳን ደህና አትበሉ። እሺ፣ ስለ ድርጅታችሁ አንዳንድ ነገር ለማወቅ ፈልገን ነበር የመጣነው። ኦኬ፣ እስቲ መረጃ እንድትሰጪን ነው። መረጃ ለማወቅ ነበር። እሺ፣ በድጋሚ እንኳን ደህና መጣችሁ። እኔ ክራም እባላለሁ። የቴምር ሪል ስቴት የሽያጭ አማካሪ ነኝ። ድርጅታችን ቴምር ሪል ስቴት ከተመሰረተ 7 ዓመታትን አስቆጥሯል። በዚህ በ7 ዓመት ውስጥ 6 የሚሆኑ ፕሮጀክቶችን ሙሉ በሙሉ ሰርተን አስረክበናል። ይህ ማለት ኦልሞስት ከ340 በላይ የሚሆኑ ቤቶችን አባወራዎችን የቤት ባለቤት አድርገናል ማለት ነው። አሁን ላይ ደግሞ ያው ከረንትሊ እናንተ ሰምታችሁ እንደመጣችሁት ፒያሳ ላይ ነው የንግድ ሱቆችን እየሸጥን ያለነው። ፒያሳ አድዋ 00 አካባቢ ወይም ጊዮርጊስ አደባባይ የምንለው ጋር ማለት ነው። እሱ መረጃ ነበር የሰማነው። እኛም ሰምተን የመጣን እንግዲህ ፒያሳ ላይ ስላለው ፕሮጀክታችሁ ነውና የንግድ ሱቆች እንደሆኑ ሰምተናል። እስቲ ስለሱ ዲቴይል በደንብ በትንሽ። እሺ መልካም። ያው መጀመሪያ እንደተናገርኩት ፒያሳ ላይ የምንሸጠው የንግድ ሱቆች ናቸው። ከጊዮርጊስ አደባባይ ወደ ሀገር ፍቅር የሚወስደው መንገድ ላይ ማለት ነው። እዛ ላይ ትልቅ ሞል ነው እየገነባን ያለነው። ግራውንድ ፕላስ 5 የሆነ ሞል ማለት ነው። ያው ፒያሳ አካባቢ አብዛኛው ሱቆች ፈርሰው ይለ በጨረታ በኮሊደር ልማቱ ምክንያት ፈርሰዋልና መንግስት ያን ቦታ በድጋሚ ጨረታ አውጥቶት ነው። ያንን ቦታ ኦልሞስት ወደ 4700 ካሬ የኛ ድርጅት ነው ያሸነፈው። እሱ ላይ ነው እየገነባን ያለነው። ግራውንድ ፕላስ 5 ሞል እጅግ በጣም ትልቅ ዘመናዊ ሞል ነው እየገነባን ያለነው። የንግድ ሱቆች ማለት ነው። ከግራውንድ እስከ 5ኛ ፍሎር ጀምሮ ሙሉ የንግድ ሱቆች ናቸው። ብዙ ፋሲሊቲዎች አሉት። ቤዝመንት በቂ የሆነ የመኪና ማቆሚያ ያለው 2 ቤዝመንት አለው። 4 ሊፍት አለው። ቢልዲንጉ 2 ስቴር ደረጃ አለው። የራሱ ጄኔሬተር ትራንስፎርመር አለው። በቂ የሆነ የባዝሩም አቅርቦትም አለው። እዛ ቦታ ላይ ነው እንግዲህ ዘመናዊ የንግድ ሱቆችን እየገነባን ያለነው። እሺ፣ ሌላው ደግሞ እስቲ እንግዲህ ካሬውና ዋጋችሁ ምን እንደሚመስል ነው። እሺ መልካም። ቢልዲንጋችን እንግዲህ 20 ካሬ ንግድ ሱቆችን ያዘው ከግራውንድ እስከ 5ኛ ፍሎር ማለት ነው። ዋጋቸው እንደየ ፍሎሩ ይለያያል። ያው የንግድ ኮሜርሻል ሲሆን ሞር ከስር ሲሆን ጨመር ይላል። ወደ ላይ በሄድ ቁጥር እየቀነሰ ነው የሚመጣው። ለምሳሌ ግራውንድ ፍሎር ላይ 20 ካሬ ንግድ ሱቅ ሙሉ ክፍያው 7 ሚሊዮን ብር ነው። የሱ ቅድመ ክፍያ ሁሉ ላይ የሚከፈለው 2,800,000 ብር ነው።
አንደኛ ፍሎር ላይ ሙሉ ክፍያው 5,500,000 ብር ነው። ቅድመ ክፍያ አሁን ላይ የሚከፈለው 2 ሚሊዮን ብር ነው። ሁለተኛ ፍሎር ላይ ሙሉ ክፍያው 4,800,000 ብር ነው። ቅድመ ክፍያ የሚከፈለው 1,500,000 ብር ነው። ሶስተኛ ፍሎር ላይ ሙሉ ክፍያው 4,200,000 ብር ነው። አሁን ላይ የሚከፈለው ቅድመ ክፍያ 1,200,000 ብር ነው። አራተኛ እና አምስተኛ ፍሎር ላይ ተመሳሳይ ነው ዋጋቸው። ሙሉ ክፍያው 3,900,000 ብር ይሆንና ቅድመ ክፍያ የሚከፈለው 900,000 ብር ነው ማለት ነው። ይሄንን ይከፍሉና ደንበኞች ቀሪውን ክፍያ በግንባታው መሰረት ግንባታውን እያዩ በአንድ ዓመት ተኩል ጊዜ ውስጥ ይከፍላሉ ማለት ነው። ሱቁ የሚረከበው በአንድ ዓመት ተኩል ጊዜ ውስጥ ነው። ኦልሞስት የኮሊደር ልማቱ አንዱ አካልም ስለሆነ ኤግዛክት በአንድ ዓመት ተኩል ተሰርቶ ማስረከብ መቻል አለብን። አፎርዴብል የሆነ ዋጋ ነው። ፕላስ ቦታው ፒያሳ ነው። ሰው ተመራጭ ማለት ነው። ያው እንግዲህ ሰው ብዙ ፍላጎት አለውና የኔ ፍላጎት እንደውም ቤት ላይ ነው፣ መኖሪያ ቤት አፓርትመንት ላይ ነውና እሷ ደግሞ ሞር ፎከስ ያደረገችው የቢዝነሱን ስራ መስራት ትፈልግ ነበርና ከሁለቱ የቱ ያዋጣል? አሁን ከአፓርትመንትና ከነዚህ ሱቆች ሁለቱም የራሳቸው የሆነ አድቫንቴጅ አላቸው። ግን የትኛው ያዋጣል እንደ ቢዝነስ ብላችሁ ካሰባችሁ የንግድ ሱቅ ሞር አዋጭ ነው። ምሳሌ ፒያሳ አካባቢ ሁለቱንም የንግድ ሱቅም አፓርትመንትን ብለን እናስብና 100 ካሬ አፓርትመንት ብትገዙ ፒያሳ አካባቢና 20 ካሬ የንግድ ሱቅ ብትገዙ ሬንታል ላይ ኪራይ ላይ ብትመጡ አፓርትመንቱ ያን ያህል ላይ ከራይ ይችላል። በካሬ ከ1,000 ብር በላይ ላታከራዩት ትችላላችሁ። ያን ያህልም ላይ ከራይ ይችላል። የንግድ ሱቅ ላይ ግን ስትመጡ አነስ ያለ ካሬም ቢሆን ሞር በደንብ ይከራያል። በካሬ እንዳልኳችሁ ቅድም ብየዋለሁ የመብራት ኃይል ህንጻ ከ15,000 ብር ጀምሮ ነው በካሬ ጨረታ ያወጣው። 20 ካሬ የንግድ ሱቅ ብትገዙ ከ100,000 እና ከዛ በላይ ልታከራዩት ትችላላችሁ። አስ ኢንቨስትመንት ካሰባችሁት የንግድ ሱቅ በጣም አዋጭ ነው። ፕላስ ደግሞ ልስራበት የምትሉ የንግድ ሱቅ ተከራይታችሁ የንግድ ሱቅ ገዝታችሁ እየሰራችሁ አፓርትመንት መከራየት ትችላላችሁ። ሁለቱም የራሳቸው አድቫንቴጅ አላቸው። አፓርትመንትም ለመኖሪያ አሪፍ ነው፣ ግን ሞር ኦፍ የንግድ ሱቁ ትርፋማ ያደርጋል። ኢዝሊ ለመሸጥም ከእጅ የሚወጣ ነው። አሁን ምሳሌ መርካቶ አካባቢ የንግድ ሱቅ አይሸጥም አይደል? በፊት የገዙት ናቸው ተጠቃሚ የሚሆኑት። እንደዛ ነው። አሁን ከሆነ ጊዜ በኋላ ፒያሳ አካባቢ የንግድ ሱቅ ማግኘት ኢቭን ቁልፍ ዋጋ የማይገኝበት ታይም ላይ ልንደርስ እንችላለን እና በጣም አዋጭ ነው የሚሆነው። ሞር ወደ ሱቁ ነው ሪከመንድ ማደርጋችሁ። የሷን ሀሳብ ነው የምደግፈው። እሺ ወደ አንተ ሀሳብ ስመጣ ደግሞ አፓርትመንት አማራጮችም አሉ። የንግድ ሱቅ ብቻ አይደለም የምንሸጠው። እዛው ፒያሳ ላይ የምንሸጣቸው አፓርትመንቶች አሉ። ከባለ 1 እስከ ባለ 3 መኝታ ማለት ነው። በ3 ዓመት ጊዜ ውስጥ የሚረከብ ፕሮጀክት ነው። ደንበኞች 10% ከፍለው ቀሪውን ቀስ እያሉ በ3 ዓመት ለቀቅ ባለ ባከፋፈል መንገድ እንዲከፍሉ አመቻችተናል። ለምሳሌ ባለ 1 መኝታ 66 ካሬ አፓርትመንት እኛ ጋር ሙሉ ክፍያው 6,900,000 ብር ነው። አሁን ላይ ደንበኞች የሚከፍሉት ቅድመ ክፍያ 690,000 ብር ነው። እሱን ከፍለው ቀስ እያሉ ቀሪውን ስራ እየሰሩ ቢዝነሳቸውን ራን እያደረጉ በ3 ዓመት ጊዜ ውስጥ መክፈል ይችላሉ ማለት ነው። አፓርትመንትም የንግድ ሱቅ ነው ይዘን የመጣ ነው። በተመሳሳይ ደግሞ ሳር ቤት አፍሪካ ህብረት አካባቢም አለን አፓርትመንት ሙሉ ክፍያው ከ5,800,000 ብር ጀምሮ ባለ 2 እና ባለ 3 መኝታ አፓርትመንቶች አሉ። ፕራይም የሆኑ ተመራጭ የሆነ ሎኬሽን ላይ ነው የምንሸጠው የንግድ ሱቅም አፓርትመንትም ማለት ነው። ውላችሁ ምን ይመስላል? ከሀገር ውጭ ያሉም ወይም ደግሞ ሀገር ውስጥ ያለው ሰው እንዴት መግዛት ይችላል? አገዛዙ ሁኔታውም ማለት ነው። እሺ መልካም። እኛ እንግዲህ ሽያጭ ስንጀምር አገር ውስጥ ያለ ሰው ብቻ አይደለም ከሀገር ውጭ ያለም ሰው እንዲገዛ በማሰብ ነው። ምክንያቱም አብዛኛው ከሀገር ውጭ ያለ ሰው ኢትዮጵያ ውስጥ ቤት ገዝቷል፣ መኖሪያ ቤት። ግን ይሄ የቢዝነስ ኤሪያ የለውም። የሆነ ሰዓት ሙቭ አድርጌ ብመጣ የት እኖራለሁ የሚለውን እመልሳለሁ። ግን የት እሰራለሁ፣ የሆነ ቢዝነስ አይዲያ ይዤ ብመጣ የት ቦታ ላይ ነው የምሰራው የሚለው ጥያቄ አለው ብዙ ሰው። ከተማችን ላይ ደግሞ አይታችሁ ከሆነ አብዛኛው ሰው የንግድ ሱቅ ተከራይቶ አይደለም የሚሰራው። የንግድ ሱቅ አቅርቦት የለም፣ ሽያጭ። እንደዚህ በደንብ በልክ የሆነ ሽያጭ ሲገኝ ሁሉም ሰው እንዲገዛው ከሀገር ውጭም ከሀገር ውስጥም ያለ ሰው እንዲገዛው አድርገን ነው። ወደ ውሉ ስመጣ 2 አይነት መንገድ አለ። ሀገር ውስጥ ላለ ደንበኛ በምናስቀምጠው ስልክ ቁጥር በመደወል ኦፊሳችን በመምጣት ቪዚት በማድረግ ሳይቱን ቪዚት በማድረግ ቀጥታ ሽያጩን ማከናወን ይችላል። ከሀገር ውጭ ያለ ደንበኛ ደግሞ 2 ኦፕሽን አለው። አንደኛው በተወካይ በኩል ተወካያቸውን በመላክ እዚህ መተው በተወካይ በኩል መጨረስ ይችላሉ። ካልሆነ ግን ምንም አይነት ሰው ሀገር ውስጥ የሌላቸው ምንም መጥቶ ኢንፎርሜሽንም ሊወስድ ሽያጩን ሊፈጽም የሚችል ሰው የሌላቸው ደንበኞቻችን
እዛው ባሉበት ነው አስፈላጊውን መረጃ እኛ እንሰጣቸዋለን ኦፊስ የምንሰጠው መረጃ ሌጋል ዶክመንቶችን ከመላክ አስፈላጊ ከሆነ ሳይቱንም በቪዲዮ ኮል ቪዚት በማድረግ ሌጋል የሆኑ ኢንፎርሜሽኖችን ፕሮቫይድ በማድረግ ካመኑበትና ከተስማሙ እዛው ባሉበት ነው የክፍያ አማራጭ አለን ዶላር አካውንት ፔመንታቸውን በዛ በመክፈል ኦር ደግሞ በራሳቸው ሌላ የሚከፍሉበት መንገድ ካለ በዛ መንገድ ክፍያቸውን በመፈጸም ውሉን በዲኤችኤል መጨረስ እንችላለን በእነሱ ስም ሰርተን በዲኤችኤል አድሬስ ልከንላቸው ፈርመው ልከው እኛ እዚህ ጋር ደረሰኝ ቆርጠን ኦሪጂናል ደረሰኝና እነሱ በቀሪ የሚሆነው ውል በዲኤችኤል መልሰን በመላክ ሁሉም መፈጸም እንችላለን ማለት ነው ብዙዎቹን እየሰማን ነበርና እዛ ቦታ ላይ ብንሰራ ወይም ደግሞ ቢዝነስ ብንከፍት ምን ያክል አዋጭ ነውና እናንተም ደግሞ ያስቀመጣችሁት እንትኖች ካሉ ለምሳሌ አንደኛ ህንጻ ላይ ሁለተኛ ህንጻ ላይ ወይም ደግሞ የሆነ ቦታ ላይ እዛ ላይ ብትሰሩ ያዋጣችኋል የምትሏቸው ነገሮች ያስቀመጣችኋል በቢዝነስ ደረጃ ማለት ነው ኦኬ እኛ ስፔሲፊክ ይሄን መስራት አለባችሁ ብለን አናስቀምጥም ሱቁን እስከገዛችሁ ድረስ የትኛውም ሌጋል የሆነ ቢዝነስ መስራት ትችላላችሁ የትኛውም ያዋጣኛል ብላችሁ የምታስቡትን ቢዝነስ ማለት ነው ቦታው ምን ያህል አዋጭ ነው ለሚለው ፒያሳ ነው ታውቁታላችሁ ፒያሳ የንግድ ኤሪያ ነው ከመርካቶ ቀጥሎ አሁን ሁለተኛው የንግድ ኤሪያ የምትሆን ቦታ ናት ፒያሳ የመንግስትም ታርጌት እንደዛ ስለሆነ በፊት የነበረችውን ፒያሳ ግርግር የነበረባትን ፒያሳ በዘመናዊ በሞል መልክ ነው ይዘን የመጣ ነው ያ ኤሪያ ሞር የንግድ ኤሪያ ነው በደንብ አዋጭ ነው የሚሆነው ማለት ነው ኢቭን ኪራይ እንኳን ፒያሳ አካባቢ አይገኝም ከረንትሊ ቢዝነስ ሜቢ ቼክ አድርጋችሁ ከሆነ ኪራይ የሚገኝበት አይነት ቦታ አይደለም ፒያሳ ለንግድና 100% አዋጭ ነው ፕላስ ደግሞ ትልቁ የናንተ ሶርስ የጋዢ ደንበኛ ገበያ የሚሆነው ምንድነው ፊት ለፊቱ ላይ ተርሚናል እየተገነባ ነው የመንግስት ተርሚናል የመኪና ማቆሚያ ማለት ነው የአዲስ አበባ ከተማ መስተዳድር የሚያስገነባው እጅግ ትልቅ ተርሚናል አለ የባሶች የታክሲዎች መነሻ ከ10,000 በላይ መኪኖችን ፓርክ የሚያደርግ ተርሚናል እየተገነባ ነው እሱ ያለው ኤግዛክትኛ ሳይት ፊት ለፊት ላይ ነው እኛ እዚህ ጋር ሱቁን ይዘን መተናል ገበያውን ደግሞ ራሱ የአዲስ አበባ ከተማ መስተዳድር ይዞ መጥቷል ማለት እሺ እና ቅድሜሽ እንዳረኩት እኔም በጣም የቢዝነስ አይዲያ ነው ያለኝ ሱቆቹንም እንዳልሽኝ ከ3.9 ጀምሮ ናቸው ያለው ያልሽኝና አሁን 900,000 ብሩን ቢከፍል የ3 ሚሊዮን አከፋፈሉ ሁኔታ እንዴት ነው ማለት ላይ ዶላር ይጨምራል ይቀንሳልና ያ የፔመንት ሁኔታ እንዴት ነው እስቲ መልካም አሪፍ ጥያቄ ይጠይቅሽ አሁን ምሳሌ 3 ሚሊዮን 900,000 ብር ነው ሙሉ ክፍያ ቅድመ ክፍያ 900,000 ብር ከፍላችሁ ገዛችሁ ይሄን ሱቅ ከዛ ቀሪ 3 ሚሊዮን ብር ነው እየከፈላችሁ ለአንድ አመት ተኩል ጊዜ የምትሄዱት ይሄ ማለት ዶላር ቢጨምር ኮንስትራክሽን ማቴሪያል ቢጨምር ምንም አይነት ጭማሪ እናንተ ላይ አይደረግም ፊክስድ የተቀመጣችሁን አማውንት እየከፈላችሁ የምትሄዱት ማለት ነው ውላችን በኢትዮጵያ ብር ነው ምንም አይነት የዶላር ኪሎ ሞር ነው በደንብ ብሪፍ ለማድረግ ሁሉ ታዩ ይሻላል እዚህ ጋር እንደምታዩ ሙሉ በሙሉ በኢትዮጵያ ብር ነው የሚለው በኢትዮጵያ ብር ተዋውለዋል ነው የሚለው ምንም አይነት ጭማሪ የለውም ምንም አይነት አዲሽናል እናንተ ጋር የሚጨመር ነገር የለውም ማለት ነው ኢዝሊ በ3 ሚሊዮን 900,000 ብር የንግድ ሱቅ ባለቤት መሆን ትችላላችሁ ኦኬ ይሄ ደስ ይላል ጥሩ ዜና ምን ትላለህ እስቲ ብሎ ነበር ባንቺ ስም ነው የሚሰራው መጀመሪያው ነው ዲሳይድ አድርጌ ነበር የመጣሁት አክቹአሊ ኢንፎርሜሽን ዲቴል ከሷ እንድሰማው እንጂ እኔ ዲሳይድ አድርጌ ነው የመጣሁት ታስባለህ አይ አላሰብኩም ነበርና ወለቤት እንግዲህ ቀድማ መታ ነበርኛ ኦኬ የንግድ ሱቅ ከሱ ፈቃድ ውጪ ነው እንደገዛ አልነገርኩትም ሀሳቡ እንዳለኝ ነው የሚያውቀው እንጂ አልተናገርኩም የንግድ ሱቅ ከኛ ጋር በራሷ ስም ገዝታለች 3 ሚሊዮን 900,000 ብር እና የ900 ከፍላለች ማለት ነው እንኳን ደስ አላችሁ አንቺ ጋር ተጠብቀሽ ምን ታስባለህ እውነትን ባትሰልሽ እንዲህ መፍጠን ጀምረሽ እንኳን ደስ አላችሁ ቴንኪው ታም Thank you እናመሰግናለን ቤተሰብ ሆናችኋል ማለት ነው ያው እንግዲህ እንኳን ደስ አላችሁ ከቴምር ሪል ስቴት ጋር ቤተሰብ ሆናችኋል ማለት ነው ከአንድ አመት ተኩል በኋላ የንግድ ሱቃችሁን ተረክባችሁ የምትሰሩበት ይሆናል አልነገርሽኝም ግን ምን አይነት ቢዝነስ ለመስራት እንዳሰብሽ እንግዲህ እሱ ሰርፕራይዝ ነው ለነሱ ሰርፕራይዝ ነው ለኛም ሰርፕራይዝ ነው
ያላችሁ። መልካም ያው አሪፍ ሎኬሽን ነው የቢዝነስ ኤሪያ ነው የትኛውንም ቢዝነስ አይዳ ይዘሽ ብትመጪ የምትሰሪበት የምታተርፊበት ነው የገዛሽበትን በአመት በሁለት አመት የምትሽመልሽበት ቦታ ነው አሪፍ ነው ትክክለኛ ውሳኔ ነው የወሰናችሁት ከኛ ድርጅት ጋር ፋሚሊ ስለሆናችሁ በጣም ደስተኞች ነን እንኳን ደስ አላችሁ አንዴ ተቀበሉ እሺ ቴምር ስቴት ኦኬ ከቴምር ስቴት የተሰጣችሁ ጊፍት ነው ኦኬ በጣም እናመሰግናለን አመሰግናለሁ ስለመጣችሁ Thank you በጣም። መልካም ጊዜ እሺ እናመሰግናለን